አስር ሺህ ሙሉት ጋይስ 10 ሺህ ሙሉትና ነገ ያወራል። እየሞላ ነው ጋይስ 10 ሺህ እየሞላ ነው። ቆይ መሲ አንዴ እናውራ እንዴ ቆይ እንዴ ኧረ መሲ ቆይ አረጋግጥልኝና መስዬ ቆይ ማለት እንዴ ቆይ እንዴ ታብታብ አባርጉ ጊፍት ለምትሰጡ በጣም እናመሰግናለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከጊፍት በላይ ደግሞ እኛን ተከትላችሁ ይሄንን ቻሌንጅ ተቀላቅላችሁ ለመጣችሁ በጣም እናመሰግናለን። ይሄ ታሪክ ነው፣ ታሪክ ነው፣ ለታሪክም የሚቀመጥ ነው። ስለዚህ በጣም እናመሰግናለን። አሁን 10 ሺህ ሞልተናል። ደስ አንድ ነገር ልበል እኔ ሚዩት አርግ የምትሉ ስዘምር አላደርግም። እንዳውም ቢችሉ ገስት ላይ ሁሉም አንድ ላይ ተያይዘው ቢዘምሩ መልካም ነበር። አንድ ነገር ልበል እንዘምራለን። ቆይ አንዴ ፈለገ ስለመጣ በጣም ደስ ብሎኛል። ሁላችሁንም ስለመጣችሁ 10 ሺህ ሰው ይታየኛል። ሁላችሁም ትችላላችሁ። በሁሉም ነገር ሰፖርት እያደረጋችሁ ነው። እነዚህ ዋናው ዓላማችን ፎሎ ማስደረግ ነው። ፎሎ እናድርጋቸው። ወንድሞቻችንን ወጣቶችን የሚያንጹልን በትምህርት ብዙ የሚያስተምሩን ሰዎች ናቸው። ወንድሞቻችንን አለኋችሁ ስንል ፎሎ እያደረግን ዮኒም የሰማቷ አለ ከጎናችን፣ እሱንም እንዳትረሱት ለማስታወስ ነው። ፈለገንም ለውጥ አላየውም። ለውጥ እያሳያችሁ ፎሎ እያረጋችኋቸው በዚህ እናግዛቸው። አለውን በላቸው። ጊፍት የምትሰጡ ደግሞ በጣም ነው ደስ የምትሉት። አንበሳ የሆነ እንግዲህ እግዚአብሔር በአንበሳ ያርካችሁ። ምንም ልል አልችልም። ሁላችሁንም እናዬ ሁላችሁንም እና ፈለገ ደግሞ ያወራል። አሁን 10 ሺህ ቃል በገባ ነው መሰረት 10 ሺህ ሰው ገብቷል። ቤታ አሁን ቤታ በይና የሆነ ነገር ማን ያለው ረምነው መና ይጅበት አንድ ነገር የምለው ነገር አለኝ። እግዚአብሔር ኃያል ነው፣ ለቤቱም ቀናይ ነው። ብዙ ጊዜ ምንድነው የምናደርገው እኛም መልስ በመስጠት ነው። በቃ ተነስተን ወይም የፈለገን ፎቶ ይዘን ምናምን መልስ በመስጠት ነው አይደል? ግን ዛሬ ግን ያየሁትና እኔ መጨረሻ ጥግ ድረስ ደስታዬ የሆነው ሳንናገር መመለስ እንደምንችል አሳይተናል። ከወንድማችንን ከጎናችን ይዘን ሳንናገር ግን መልስ ሰጥተናል። በቃ 10 ሺህ ሰው ቁጭ ብሎ ፈለገ አለንልህ ብለው ወንድማችን ከጎንነን ብሎ መናገር ከምንም ቪዲዮ ሰርቶ ከማስቀመጥ የበለጠ ነው። ይሄኛው ለኛ ሳይሆን ለቤተክርስቲያን ለፈለገ ብቻ ሳይሆን ለቤተክርስቲያናችንም ብርሃን ነው። በቃ ይሄ ትልቅ መልስ ነው ለኛ። ስለዚህ ቤተክርስቲያን ሁልጊዜም አላት ሰው ከጎኗ። አይዞ ወንድማችን አለን ከጎን ሁሌም አለን። የክርስትና ህይወት ቀላል አይደለም። ፈገግ እያልክ ደግሞ ማሳቅ አለብን። ሀሳብ ሳቅ፣ ፈገግ በል፣ ተጫወት፣ ሀሳብን ግለጽ። ልናገር መማር እኔ እንግዲህ ታውቃለህ ፈለገ ወንድሜ አስተማሪ፣ አንዳንዴ የምንስህ አባቴ ነው የምልህ። በጣም ነው የማከብረው፣ በጣም ነው የምወድህ። በእምነት ሃይማኖት ወንድሜ ነህ። በጣም ነው የማከብረው። ብዙ ጊዜ መማር እግዚአብሔርን ሌሎች አሁን እንደዚህ ተሳዳቢ ምናምን እያሉ የሚጸየፉትን ምናምን ፈለገ የማይጸየፍ ነው። በቃ ትክክለኛ ወንድሜ ነው። ባለጌ ምንም ቢሆን እግዚአብሔር ለእናንተ ነው የመጣው፣ ለኃጢአተኞች ለእናንተ ነው እግዚአብሔር የመጣው፣ ለእኛ ለጻድቅ ለምንለው ሳይሆን ለእናንተ ነው የመጣው ብሎ ሰብስቦ እኔ መዝሙር ራሱ ለመዘመር በጣም ነው የምሳቀቅ የነበረው። መማር በእውነት ከፈለገ ነው ለመጀመሪያ ጊዜ ራሱ አደፋፍሮ ዘምሪ ምናምን እያለ እንትን ያለኝ። በጣም ነው የምንወድቅ፣ ሁላችንም ከጎንነን። በሌሎችም ሃይማኖት ያሉ ራሱ አነጋገርክ አክብረክ በጣም እኔ እግዚአብሔርን ሌሎቹ አሁን ሲከራከሩ ምናምን በእምነት ቁጭ ብዬ ማዳመጥ ራሱ አልፈልግም። አንተ ግን ሌሎችንም ሃይማኖት ያላቸውን አክብረህ በስነ ስርዓት አጫውተክ የራስን እንዴት ነው ቃልን በትክክል ሰብከክ ተናገርክ የምትወጣ ወንድማችንና አትሸማቀቅ። ሁልጊዜም እግዚአብሔር ሊፈትን ሲለው ችግር የሚያመጣው እንደዚህ ምክንያት አለው ፈጣሪ፣ ያለ ምክንያት አይደለምና እኛ እንወዳለን፣ እናከብራለን፣ ከጎንነን ያለነው መላው የኦርቶዶክስ ልጆች ሌሎችም የእምነት ተከታዮችም ራሱ አይቻቸዋለሁ በጣም ሲያከብሩ ሲወዱ አሉና እኔ ጥቃቅን ደግሞ አይጠፋም። እግዚአብሔር የበለጠ እንድበረታ ነው ይሄንን ያመጣውና
ምንም እንትን አትበል። አንተ የምትሳቀቅ የምትፈራ የምትደነግጥ አይደለም እግዚአብሔርን ይዘህ እና አይዞክ ነው የምልክ። እኔ ብዙ ንግግር አልችልም። አይዞክ ነው የምንለው። አይዞክ እግዚአብሔርን አይዞክ እና ሀሳባችሁ ሌሎቻችሁን ግለጹና እሱ የሚናገር ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ወንድሞቻችን ያው ሰፖርት አድርጓቸው። ዙፋን እድሉን ልስጥና መዝሙር ገባለሁ ብሏል። እሱን አመሰግናለሁ። ሀሳብሽን ስጭና በኋላ ተመልሰሽ ትገቢያለሽ። እሺ ማሪ በጣም ጫጫታ አለ፣ ማውራት አልችልም። ከታች እሺ ታል እሺ እሺ አልሻለሁ ደሞ ለፈለገት ያለ ጨምር አይሰቀጥል ሌሎቻቸው አብሩ። ከንግግሩ በኋላ ግን መስዬ ተዘጋጅበት። ተዋህዶ ሃይማኖት የሚለው ግፍት በሙሉ እናመሰግናለን። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ቤተሰብ እሱ ያወራ። አይ እኔ አልወራም። እንደውም መማሪ የሆነ ትንሽ ጊፍቱን ስለተመቸኝ 1 ሚሊዮን ኮይን ሳልገባ እኔም አላወራም። በቃ እንደውም ተመችቶኛል። እናሳልፈዋለን፣ ታትረን እናሳልፈዋለን። ቤታዬ ስሚኝ፣ ጌምም ይጫወታል፣ ጊፍትም ይሰጠዋል፣ ኤቭሪቲንግም ያደርጋል። ባይ ዘ ወይ እንግዲህ ሁሉንም ያደርጋል። ሰፖርት ነገር የለም፣ ይቀጥላል። ስለዚህ ያው እሱ ደግሞ 1 ሚሊዮን ያለው ሁላችን ምንም ማድረግ አንችልም ወይ ፈለገ። እንግዲህ አበባ ያላችሁም አይስክሬምም ያላችሁ ምንም ነገር እንግዲህ ወንድማችንን ፈለገ በተለይ ፎሎ በማድረግ ሰፖርት እንድታረጉት እንፈልጋለን። ተማሪዎች እንዲበዙ እንፈልጋለን። የሚለወጡ ልጆች እንዲበዙ እንፈልጋለን። ወንድሞቻችንን እናበረታታለን። ስለዚህ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቻሌንጃችንን ተቀላቅላችሁ ስለመጣችሁ ይሄን ቻሌንጅ ደግሞ ክሬዲት የምሰጠው ለሳሪና ለብሪጅስቶን ይህን ቻሌንጅ ያስጀመሩት ከሁለቱ ናቸው እና በጣም ክብር ይገባቸዋል። ሁለታችሁም ምርጥ የኦርቶዶክስ ልጆች እግዚአብሔር ይባርካችሁ። የምርኛ በጣም ነው የምንወደው፣ በጣም ነው ሮሚን ጥሯትና ስለዚህ ወንድሞቻችንን በፈለገ የጀመርነው በሁሉም እንቀጥላለን። በዚህ አጋጣሚ መዝሙር ያሬድን መጥቷል። በጣም ነው የምወደው፣ በጣም ማለት ነው። ሁሉንም እኛ በጣም ነው የምንወደው። ስለዚህ ሁላችንም ከዚህ ቻሌንጅ ጎን ተቀላቅለን ወንድሞቻችንን ሰፖርት እናድርግ። ዳይ ወደ 1 ሚሊዮን ጋይስ ምን ትጠብቃላችሁ? ጌም አይጫወትም ስትሉ ይሄው ደግሞ 1 ሚሊዮን ካልገቡ አላወራም ማለት ምን ይሻላል? እንዴት ይሁንላችሁ? ቤተሰብ በላችሁ ዮኒን መማር በዝምታ የገደለ ፈለገ በዝምታው ብቻ በሳቁ የገደለ አልኩኝ። እንጫጫ በጣም ዝምታ ከኔ ወርሶ እየሳስበው ዝምታ ከኔ ወርሶ ይመስለኛል ነው ፈለገ ባንቺ ተጨነው ማለት እኔ እኮ ያሬዱ ይናገራል ብዬ ነው። ስቀልን ነው ደግሞ እንደዚህ ያለ ብሎ ደግሞ ገና አሁንም ደግሞ ትንሽ ዱላ እንዳይበዛ አሁን ስቀልን ነው። የእስካሁኑም እጅግ በጣም የሚደንቅ ፍቅር ነው። ሁላችሁንም እጅግ በጣም አድርጌ አመሰግናለሁ እና ምናልባት ያሬዱ መግባት የሚፈልግ ከሆነ ገባ ይወጣል። ያሬድ ወጥቷል። መማሪ መዝሙር እሱም ጥሩ ወንድማችን መልካም ገለግል ወንድሜ ነበረ እዚህ እኛ ጋር። አሁን ወደ ሌላ ስቴት ሳይድ በፊት በዛ ነው የምንተዋወቀው። በጣም ያጽናናል። ፎሎ ባክ ያድርገና ዮኒ ሰማዕቷ ያው ሽልማት አለው። እሱ ደግሞ የሆነ ማስታወቂያ የሰራ ፎሎ አድርጉት፣ በመድኃኒዓለም ፎሎ አድርጉት። ዮኒ ከጎናችን አለ። ፎሎ አድርጉት።
ትንሽ ፎሎወር ነው የሚጠብቀው ለክነና ሆም ፎንቴ ማለት ነው። እንደዚህ አይነት ሽልማት አለው እንዳትረሱ ለማለት ነው። 12,000 ሰው አላችሁ። ይሄ ትልቅ ለውጥ ነው የሚያመጣው። ፎሎ አድርጉት ከጎናችን። ፈለገንም እንዳትረሱ ፎሎ ማድረግ። ፎሎ በማድረግ ያው ሰፋ እንዲሉ በብዙ እንዲያስተምሩ ብዙ ተከታይ እንዲኖራቸው በጣም አርያም የሆኑ ቦታችን ናቸው። በዚህ በፎሎ ግዛቸው ቤተሰብ እሺ እንዳትረሱ። ፈለገ ተናገር። አሁን አውራ ተናገር። እሺ እድሉ ከተሰጠኝ እሺ። ከሁሉ በፊት ሁላችሁም ስላገኛችሁ እጅግ በጣም ደስ ብሎኛል እና እኔ ታናሽ ወንድማችሁ ከሁሉ አስቀድሜ ጠላቶቼን የጠላቶቼን ሰንሰለት እየበጣጠሰ ለዚህች ዕለት ያሻገረኝ የሰራዊት ጌታ ልዑል እግዚአብሔርን ከሁሉ በላይ አመሰግነዋለሁ። በህይወቴ እግዚአብሔር ኃያል አምላክ መሆኑን ተመልክቻለሁ። ከጎበዞች ከኃያላን ምንም ነገርን ገንዘብ ካደረጉ ሰዎች ይልቅ የእግዚአብሔር ኃይል እጅግ በጣም ኃያል ነው እና ይሄንን ተረድቻለሁ። የእግዚአብሔር አምላኬን በጣም አድርጌ አመሰግነዋለሁ እና ደግሞ እናታችን አምላክ ወላዲት አምላክ የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ የተገኘባት ድንግል ማርያም ስለ አማላጅነቷ፣ ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ ድንግልናዋ እርሷም የተመሰገነች ትሁን። ዛሬ ኪዳነ ምሕረት ነች። እንግዲህ ስለ ማርያም ኦርቶዶክስ ያለ እናንተ አይነገርም። የጭንቅ አማላጅ ነች እና ሁላችንም በጨነቀን ጊዜ ስሟን ጠርተን ብዙ ማዕበል ተሻግረናል። አለፍኩኝ ድንግል ማዕበሉን አለፍኩኝ ድንግል። እኔ ድምፄ ስለማያምር ነው እንጂ ሙሉ መዝሙሩን ብዘምረው ደስ ይለኝ ነበር እና ጭንቀትን ከእመቤታችን በላይ የሚያውቀው የለም። ልጇ ክርስቶስን ይዛ በተሰደደች ጊዜ ተጨንቃለች። በመስቀሉም ተሰቅሎ የሰው ልጅ ለማዳን ስጋውን በቆረሰ ደሙን ባፈሰሰ ጊዜ እመብርሃን ንጽሕተ ንጹሐን ቅድስት ድንግል ማርያም ተጨንቃለች እና በእውነት የጭንቅ አማላጇ እናቴ ጻድቃኔ ማርያምን በእውነት እጅግ በጣም አመሰግናታለሁ። ምናልባት ልደት ካለ ብታስገቡልኝ ደስ ይለኛል። ካለ ላይቭ ላይ ካለ ልደት ምናልባት ካለ አይታችሁ አይሆንልኝም እኮ ነው ያለሱ ትላላችሁ። እሺ ካለ አስገቡልኝ መሰለኝ አይቼዋለሁ መሰለኝ ልደትን ገስ ላይ አየሁት ይመስለኛል። አስገባ ስር ሰው አስገባት። አበባ ላክ ልደት ገብቷል። እኔ እኮ አሁን ሰው ልለው ነበር ፈለገ አበባውን። ኦኬ እና እግዚአብሔር አምላኬን አመሰግናለሁ። ከዛ በመቀጠል እናታችን ቅድስት ድንግል ማርያምንም እጅግ በጣም አድርጌ አመሰግናታለሁ። ከዛ በመቀጠል በእውነት ለመናገር ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉኝ እና ልደትና ተመስገን በሁሉ ነገር ከአጠገቤ ሳይለዩ ዛሬ አይደለም በዚህ ውስጥ ያላችሁ ክርስቲያኖች ምናልባት እኔ ላይ እንዲህ እየተፈጸመ ያለው ውጊያ ጎልቶ ዛሬ ለእናንተ ታየ እንጂ ዛሬ ድፍን 1 ዓመቱ ነው እንዲህ አይነቱ ውጊያ ከተጀመረ ማለት ነው። እግዚአብሔር የተመሰገነ ይሁን እና እናንተ ልክ የዚህን ያክል ሳትጨነቁ በፊት እናንተ ይሄን ያክል ነገሩን ሳትመለከቱት በፊት እጅግ በጣም ወዳቸው ወንድሞቼ ልደትና ተመስገን ካጠገቤ ሆኖ በጣም ብዙ ነገሮችን አግዘውኛል። ተቋረጥኩ እንዴ? ትሰማለህ። አለው አሁን ቪዲዮ ጠፍቷል። አለው መጥቻለሁ። ቪዲዮ ነው የጠፋው። ቪዲዮ ትንሽ እየተቆራረጠ ድምጽ ይሰማና ቪዲዮ ነው የጠፋው። እሺ አሁን የተመለስኩ ይመስለኛል።
ፊትክ ፈለገ ፊትክ አይታየም። ቅድም እያዘው ነበር መሰለኝ። አጥፋና አብራው ታብታብ አድርጉ እስኪ ታባርጉ። እንዲሁም ደግሞ ልደተ ቃልን ያው ትናንትናም ጀምረናል፣ ዛሬም ቻሌንጁም እሱም ጋር ይቀጥላልና ፎሎ እያደረጋችሁ ልደተ ቃልንም በጊፍት እያበረታታችሁት፣ ስለዚህ ሁላችሁ ታብ እያደረጋችሁ 12500 ሰው ምንም ነው እነን ለመናገር ምንም ነው አለው። መጥቻለሁ። ቪዲዮ ጠፍቷል፣ ከቅድሙ ጠፍቷል። ቅድም አሪፍ ነበር እኮ ታፕታፕ አድርጉ እስኪ ቤተሰብ እልል በሉበት ወይ እንትን ሆነ እልል በያንቺ እልል አየሽ የኔ ያመጣው ልልታ ነው እንጂ ኔትወርክ ትንሽ ከሰፈሪ ነው መሰለኝ ትንሽ እያስቸገረ ነው። ለዛ ነው በጣም ይቅርታ። እና ልደትና ተሙንም እጅግ በጣም አድርጌ አመሰግናለሁ። ከዛ በመቀጠል ሁላችሁ እኔ ማንን ጠርቼ ማንን እንደምተው አላውቅም። መቼም እዚህ ጋር ያላችሁትን ጭምር በእውነት እውነቴን ነው። እና በቃ እኔ እንዴት ብዬ ልቁጠራችሁ? ማንን ጠርቼ ማንን ልተው? ሁላችሁም በክርስቶስ ፍቅር እጅግ በጣም የወደዳችሁ ኦርቶዶክስ የሆናችሁ እህት ወንድሞቼ ሁላችሁንም ግን እጅግ በጣም አድርጌ ወዳችኋለሁ። እጅግ በጣም ሰው በክፉ ጊዜ ምን ይባላል? በተለምዶ ወዳጁና ጠላቱን ይለያል ይባላል። እና እግዚአብሔር ይመስገን እኔ በዚህ በክፉ ቀን እግዚአብሔር አምላክ ያሳየኝ ወዳጆቼን ብቻ ነው። ለዚህ ደግሞ እግዚአብሔርን በጣም አድርጌ አመሰግነዋለሁ። ወዳጆቼን ብቻ ነው የተመለከትኩትና ሁላችሁን በጣም አድርጌ በእውነት እዚህ ገስ ላይ መማሪ ሳሪ በተለይ በስማም ሳሪ እንደውም አንድ ሪከርድ እያየሁ ነበር። አረዳሽ ትሙት ብላ ዝታለች። እና ሳሪ በጣም እውነት ሁላችሁ በጣም ነው የምወዳችሁ። መነንዬ፣ መሲ፣ ቤታዬ፣ ሌሎችም ሁላችሁም እነ ኪዱ እነ ሄኔ መልክ በውስጥ በጣም ብዙ እና ኩቻ ምናምን እኔ አሁን ስም መጥራት ከጀመርኩ ሌሎቹ ደግሞ ሳልጠራ ልረሳ ነው። እና ብቻ ሁላችሁም እነ ቤላዬ ሁላችሁም በክርስቶስ ፍቅር እጅግ በጣም ነው የምወዳችሁ። እጅግ በጣም ደስ ብሎኛል። ከሁሉ በላይ ደግሞ ያስደነቀኝ ፖዚቲቭ ቲንከር የሆኑ የፕሮቴስታንት እና የእስልምና እምነት ተከታይ የሆኑ ወንድመቶች ናቸው። እና በዚህ አጋጣሚ በእምነት ብንለያይም በእምነት የተለያየ አይነት አቋም ቢኖረንም ነገር ግን የምንም እምነት ተከታይ ብንሆን ከሀቅ ጎን እንቆማለን ብለው ወንድማዊነታቸውን እህትነታቸውን የገለጹ የፕሮቴስታንት እና የእስልምና እምነት ተከታይ ወንድሞች እህቶቼን እጅግ በጣም አድርጌ አመሰግናለሁ። እዚህ ውስጥ ላላችሁ ወዳጆቼ የተወሰኑ መናገር ፈልገው ነገር አለ። እርግጠኛ ነኝ መቼም ሁሉም የሚያዳምጠው በአጠቃላይ ወዳጅ አይደለም። ተቀላቅሎ ደግሞ የሚሰማ ጠላትም ይኖራል እና በአንድ ድንጋይ ላይ ሁለት ወፍ ይባላል። በደንብ መልእክት ላስተላልፍ። እኔ እግዚአብሔር ይመስገን በእንደዚህ አይነት ቀላል ነገሮች የምሰበር ሰው አይደለሁም። እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንድገነባ ያደረገኝ ክርስትና ነው ይመስለኛል። ብዙዎች በተለይ እንዲህ አይነት ፈተና በእኔ ላይ ለመሰንዘር የሚፈልጉ ክርስትና ማለት እስከ ሞት አንበሳው ይለፍ ብዬ ነው ጸጥ ያልኩት። ደግሞ ለምን ሰጣችሁ? እና ስለሚወዱኝ ነው የሰጡኝ። ደግሞ በዚህም ደግሞ ቪዲዮ ስባላችሁ እሺ ልደተ ቃል ለአንድ ቁጥር ላክልኝ። ልደተ ቃል እንትን አድርጎታል፣ ዲስኮኔክት አድርጎ አለው አለ። አንተም አለ ወይ አለው ካለ ሊጠፋ ነው።
በዚህ አጋጣሚ ዝርያ የምትሉ ሰዎች የምር ዝርያ ሮሚ ዋው ያበራክብራችሁ እግዚአብሔር ኦርቶዶክስ ጀምር እንጂ ማቆም አልቻለም፣ ማውራት አልቻለም እኮ 10,000 ያልሽው 1 ሚሊዮን ለማለት ነው። 1 ሚሊዮን ለማለት አይ 10,000 ላይ ነሽ እንዴ? ኧረ ንቂ የምትሉ ልጆች እየጻፍኩላት ነው፣ ግን የለችም። ማርያምን እኔ ጥናትን ደግሜ ነው ለደተቃል አስገቡት። በጣም እሺ ልቀጥል። ተፈቅዷል አይደል? እሺ። እና በጣም ለምትወዱኝ የክርስትና እምነት ተከታይ ለሆናችሁ እህቶች ወንድሞቼ፣ የፕሮቴስታንት እምነት ተከታይ ለሆናችሁ እህቶች፣ በተለይ ስፔሻሊ ወንድማችን ፓስተር ሶፊ በእውነት በጣም ብዙ ደባ ደርሶበታል። በእርግጥ የቀጠሮ ጌም አለን። ጌሙ ሀገራዊ ውጊያ አይደለም፣ ሀገራዊ ጦርነት አይደለም። እና ሀገራዊ ጦርነት ስላልሆነ በወንድምነት ፈጣሪ ካንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም እሱ ብዙ ደቦች ደርሶበታል። እና ያን ሁሉ ተቋቁሞ ከጎኔ ስለቆመ እሱንም በጣም አድርጌ አመሰግናለሁ። እና በአጭሩ ማለት የምፈልገው ነገር ምንድነው፣ ፈለገ አትናትዮስ በቀላሉ የሚሰበር ሰው አይደለም። ስራን ለሰሪው ስኒ ልጨርስ እሾህላ ጣሪ ታዩ ጎበዝ በእንግሊዝኛ በይው፣ ይሄን አባባል በእንግሊዝኛ በይው። ሳሪ በእንግሊዝኛ እስኪመለሱ ሄደ መማር ልሞክር ይመጣል። ወይ ስራ ለሰሪው ሾላ ጣሪው እሱ በእንግሊዝኛ መስማት እንፈልጋለን። ሳሪዬ አረ በጣም ጥሩ ናችሁ። ሰላም ወንድማችን፣ ምናልባት እዚህ እንትኑ እስከ መምጣት በፊት ቤተክርስቲያን ሄደህ ተሳልመሃል? ትንሽ እየተቆራረጠ ስለሆነ ፍቀዱልኝ። ቆይ አንዴ ልውጣና ለማውራት ልሞክር። እሰማለሁ አይደል? አዎ ትሰማለህ። አሁን በሩም ሲከፈት ይሰማናል። እሺ ቅድም እኮ ቪዲዮ ሲከፍት ማለት ነው የሆነ እንትኑ ስክሪኑ እንትን ሲያደርግ ዘጋውብህ። ከቤት ወጣሁ። ጨለማ ነው እኮ። ያው ትንሽ ኔትወርክ ይቆራረጣል። መማሪ በጣም ይቅርታ፣ እንግዲህ ይቅርታ አድርጉልኝ። ለምን ልደታ ያወራው መጣ? ኦኬ 1 ሚሊዮን አሁን ድምጽ ተሰማኝ መስለኝ። 1 ሚሊዮን ሙሉት። ለዛ መሰለኝ የሚቆራረጠው አይደለ? አልኩኝ ተሳስቼ 10 አልኩ እንጂ 1 ሚሊዮን ዋታ ጨምረሻል። መማርዬ በዚህ አጋጣሚ መምህር ፈለገ ሮሚን ዝርያን ያመስግናት። ዝርያ በጣም መንወዳት እህታችን ናት። ዝርያ ሮሚዬ በቃ በኦርቶዶክስ አትደራደርም። የፈለገ ነገር ቢሆን ኦርቶዶክስ ላይ ያላት አቋም በጣም ነው ደስ የሚለኝ። በዚህ አጋጣሚ አመስግናት በእውነት። ኧረ እንኳን አስታወሳችሁ ይበስማ። ኧረ ሮሚ እኔ እኮ ቅድም ብያለሁ ስም ስጠራ ምናምን እንዳረሳ እያልኩኝ ነበረ። ሮሚ በእውነት እግዚአብሔር ያክብርልኝ። እጅግ በጣም የምወዳት እህት ነች እና እግዚአብሔር ያክብርልኝ ነው ማለት የምፈልገው። እና ኔትወርክ ሳይቆራረጥ ቶሎ ቶሎ መልእክቴን ላስተላልፍ። ቅድም እንዳልኩት ሰዎች ስለ ፈለገ አትናትዮስ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ። አንድ መርሳት የሌለብን ነገር ስለሌለው ባላቅም
እኔ ኦርቶዶክሳዊ አማኝ ነኝ እና ኦርቶዶክሳዊ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅ ነን ብለን አልመጣንም። በኃጢአት እንኳን በወርቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ፣ የማንንም ጭብጫቦ የማይፈልግ፣ የማንንም ድንጋይ የማይፈልግ ኦኬ ነውርን፣ ኃጢአትን፣ በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ራሳችን ለካህን አሳይተን በንስሐው ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔን ለመስበር እየፈለጋችሁ ያላችሁ ሰዎች አትርከሙ። ከፈለጋችሁ ግን ድገሙ፣ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናትዮስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሆኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ፣ እውነትም ፈለገ አትናትዮስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን ልንገራችሁ ዛሬ እንደውም ሁሉን ነገር እንደው በደንብ እንደው ፍርጥርጥ አድርጌ ልንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱ እኔን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናትዮስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ሲችሉ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያረኩ ነው ያለሁት። ፈለገ አትናትዮስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያረኩ ነው የሚሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ አለቀ። እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናትዮስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር ማድረገው ታይም ሲኖረኝ ደግሞ ሼር አደርጋለሁ እና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሁኑ። ከሳሽ
ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሕይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተንም አቤቱታ አያዳምጡም፣ አይመለከቱም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ እገሌ አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገስ አድርገው ጋብዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር የማደርጋችሁ ወይም ደግሞ አለደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም ይፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ ግን እናቴን የዘለፋችሁ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል በእኔ የተነሳችሁት። ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታስታውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፈዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ ዱርዬ ነኝ። ያው በፕላትፎርሙ ላይ ምናቃተን ያክል ቤተክርስቲያንን ዕውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለንም። ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች እና ለኔ ምንም አይደለም። ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ፣ እድሜውን ጸጋውን ይስጣት። ከዛ ውጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም። እግዚአብሔር ለሁሉ ጸጋን ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን
ከእናቴ የበለጠ ነው የምወዳት። በጣም ከእናቴ የበለጠ ያጣኋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ መወዳት አያቴ ያረፈችው። እግዚአብሔር ሰጣ፣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም ልቤ ተሰብሮ በጣም አዝኜ ነበር። ኢቭን ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ። በጣም የምትወዷቸው አያቶች ኳላችሁ በጌታ ይሄን ብቻ ቃል ልናገር። አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። በጣም ያስጠላቃል ነው ግን ልናገር። እናታችሁ በጣም ስፍስፍ አድርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት የምናወጣት እኛ ነን። የበረንዳው ፀሐይን አፍቃታል። ከሳሎን ወጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት በአንደበቷ ለሰዎች ክፉ ተናግራ ማታቀን እናት ምላት በጣም ስለምወዳት አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ ቆማጣ አሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው እከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ እችል ነበር። ግን በፍጹም አላደርገውም፣ በፍጹም አላደርገውም። በቃ አለቀ። ሁልጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አፕዴት ሲያደርጉ ይሄኛውን አማራጭ ነው እኔም የተጠቀምኩትና እቺን በጣም የምወዳትን በጣም ምሳሳላትን ኢቭን አርፋ እንኳን ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁንም በአጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክሬ እውነቴን ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም። ስለ እውነት በቁም ነገር ነው የምላችሁ፣ አልፈልግም። እኔ ይቅር ብያችኋለሁ። እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበር። በጣም ብዙ ስለተከፋው በጣም ረጅም ሰዓት ያዝኩት። በጣም ብዙ ቀን የተከፋውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነውና ሁላችሁንም በክርስቶስ ፍቅር በጣም ነው የምወዳችሁ። ስለእውነት እጅግ በጣም አድርጌ ነው የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናትዮስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰዋዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ እንዴት እንደዚህ አይነት ነገሮችን እንደው ፈለገ አትናትዮስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁ ቶች ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነገቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን ነገር ብናስበው። እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስም አጥፍተን ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አግዘነው ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን
እንደዚህ አይነት ፍቅር እኔ ይቻል አቅም ስለ እውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም 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 አድርጌ ነው ማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናቴዎስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅና የፕሮቴስታንት እምነት ተከታይ ሆናችሁ ቶች ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው። በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሽሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶቼንም ገነት ይባርክልኝ። እና ሮሚ ዝርያ በጣም እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭ ላይ ገብቼ አላቅም፣ ተገናኝተን አናቅም። ነገር ግን ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደቀል ትንሽ አገልግለን ስንወጣ ከላይቭ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁትና ሮሚን በጣም በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር አለ ይሄ ከሰው ዓይን የሚያረቅ መነጽር ይዤ ልመጣለሁ ብላለችና ሮሚን በጣም ነው ማመሰግነው። እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉ፣ ግን ቤታዬ ትለያለች። እንግዲህ መቅናት አይቻልም። እና ቤታ በቁም ነገር እውነት ትለያለች። የምትለየው ዛሬ ለፈለገ አትናቴዎስ ቪዲዮ ስለሰራች አይደለም፣ ላይቭ ላይ ተቀምጣ ስለተናገረች አይደለም። ከመጀመሪያው ዕለት ጀምሮ እኔን ማንም ሰው መናቅ ሲችል ግን እንደ እህትነት የቤተ ክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሳዊነት ታዛ ነው እስከዛሬ ድረስ አብረን ያለነውና ቤታዬ አንቺንም በጣም አድርጌ ነው ማመሰግነው። እና ደግሞ መማርዬ ያው ቤታ ተጠርታ መማር ደግሞ ሳትጠራቀርም ቤታዬ መማርዬ አንቺንም በጣም በጣም አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ። ሳሪ እንዴ ስትምዱላ ነበር አረጋሽ ትሙት ምናምን 1 ሚሊዮን ካላስገባ ነው ያለሽ ነበር። እና ሳሪንም በጣም ነው ማመሰግነው። ስፔሻሊ ደግሞ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንተነች የጦር ክፍል ነች። ወንድሞች ሲነኩባት አትወድም። ከተት ሰራዊት መታ ነጋሪት ነው የምታውጀው። ባለቀ የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር፣ ብሔር፣ ቀለም ሳትል የቤተክርስቲያን ልጆች ሆነው የቤተክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁልጊዜም ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ ምትቆም እህት ነችና መሲ ብርጅሶን በጣም አንቺንም አመሰግናለሁ። እና ደግሞ ሁላችሁም እህት ወንድሞች በጌታ ስም ማት ሜሴጅ ሪኩዌስት ነበር ሲላክልኝ የነበረው በጣም ብዙ፣ ግን ሁሉንም መመለስ አልቻልኩኝ። በጣም ይቅርታ አድርጉልኝ። እና ሁላችሁም በውስጥ መስመር ጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁንም በጣም በጣም አድርጌ አመሰግናለሁ። እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እና እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት ክህነታቸውን ይባርክልን። በቃ
ስማቸውን ጠርተን ማንጨርሳቸው እነዚህንም ወንድሞች እጅግ በጣም አመሰግናለሁ። ታም ወንድማችንን አመሰግናለሁ። ከሁሉ በላይ ሎዛን አመስግናት እያሉ ነው። ሎዛ እያሉ ሰዎች ይጽፋሉ። ሎዛን እንዳትረሳት። ሎዛን እዮዳብ በጣም ብዙ ሰው ነው ማሬቆ። ዋው ሎዛ እዮዳብ፣ እውነት ለመናገር ዮኒ ማኛንም አመሰግናለሁ። ዮኒ ማኛም ቅድም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን ወርወር ይችሉ ነበርና ሎዛም በጣም አድርጌ አመሰግናለሁ። እዮዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ። ስም ከረሳውን አስታውሱኝና ቪዲዮ ሰራበታለሁ እና ከሁሉ በላይ እዚሁ እንግዲህ ገስት ላይ ስላለ ሚኪንም አመስግነው። በአንበሳ ሲያስገበግመው ነበረ። ፈለገ ዛሬ አይደለም የጀመርነው። በእርግጥ ትናንት ሳሪ ቤት ነበርን። አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበረ። ልደተ ቃሉን ነበረ ወንድማችን። ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን የሚሉን የነበሩት ሚኪ አንዱ ነበረ። ዛሬ በቃሉ ተገኝቶ እንግዲህ በአንበሳ ሲያስገበግቡ ነበር። አመስግንልን። የትናንትና ሰዎች ዛሬ ቀርተዋል። ኧረ ሚኪ በጣም እውነት ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ተወዳጅ ወንድሜ ስላወኩ እጅግ በጣም ደስ ብሎኛል። በዚህ አጋጣሚ ሮሃማም ተወዳጅ እህት አንቺ ተባረክሽ። አንቺንም በጣም ነው የማመሰግነው እና ቤታዬም በድጋሜ ከጊፍተሮች ጋር አንቺንም በጣም አርጌ ነው የማመሰግነው። አንድ ነገር ልናገር መማሪ፣ አንዴ ልደትን በትልቁ አድርጊ። እና ፋይናሊ ትላላችሁ። ፋይናሊ ከሁሉ በላይ ደግሞ እጅግ በጣም የማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው። እኔና ልደት ጓደኛሞች አይደለንም በቁም ነገር። ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው እና ልደት እዚህ ላይ ብላይ እንዲህ ያለልህም ግን ይህ ነው። በጣም ብዙ ያሳለፍኳቸውን የችግር ታይሞች በአጠቃላይ ካጠገቤ ነበርክ፣ ከጎኔ ነበርክና ሁላችሁንም ልመርቃችሁ። እዚህ ውስጥ ያላችሁ ለኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ። በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች በአጠቃላይ እስልምና እምነት ተከታይ፣ የፕሮቴስታንት እምነት ተከታይ፣ የኦርቶዶክስ እምነት ተከታይ ሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ። በእርግጥ ትንሽ ራሰ በራ ነው፣ ትንሽ ጸጉሩ ገባ ያለ ነው፣ አይ ነው ትንሽ ነገረኛ ነው። ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይቭ ላይ መጥተው ብዙ ችግራቸውን ጭንቀታቸውን ይነግሩኛል። የብዙ ሰዎችን ችግር ፈቷል ይባላል አይደል? ፈለጋ ተናትዮስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል፣ የፈለገን ደግሞ ችግር የሚፈታ ወንድም ልደተ ቃል ነውና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ ፈልጋለሁ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው ማከብርህ። እስካሁን ባሳለፍናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር በአጠቃላይ እኔ ብዙ ጊዜ ይቅርታ ስለማለል ሰው አሁን አጋጣሚው ልታቃጣቀምበት ለትሻ ይቅርታ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው ማከብር። እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድልህ። በጣም ነው የምወድህ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤል እና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ። ልደት እንዲህ ብሎ ደግሞ አመሰገነ ይበለ ደግሞ ከነገ ጀምሮ ተቀይርብኛል ብራዘር። ለዛሬ ብቻ የሚውል ምስጋና ነው። ሁላችሁንም አመሰግናለሁ። ቴንኪው። እሺ አለው ቀጥሉ። በቃ እግዚአብሔር እንዳንተ አይነት ጓደኛ ይባርከን። እኛ ያልተባረክ ነው አምላክ ይባርከን። ሌላ ምን አረቤታን ያለው ስቴይ እኛ በጓደኛ እኔም ባርከኝ ባይሆን ማረን አያገባኝም። ፈለገ እዚህ ጀመራችሁ እኔን ባርከኝ ፈጣሪ። ተፈቅዶልኛል፣ ካልተፈቀደልኝ ችግር የለውም።
ለመናገር ተራው ያንተ ነው። እሺ በመጀመሪያ ደረጃ ሁላችሁንም እዚህ ውስጥ የተሰበሰባችሁ 15000 ሰዎች የቤቱ ባለቤት መማርንም ጨምሮ ሳሪ፣ ሚኪ፣ ፋሲካው፣ ካሳ፣ ዮኒ፣ ብሪጅስቶን፣ መሲ፣ ቤታዮ ይህንን ሰውዬን ጨምሮ ሁላችሁም ይህንን ነገር ስላዘጋጃችሁ እግዚአብሔር ያክብራችሁ። በእውነት በእናንተ ውስጥ የቤተክርስቲያንን ፍቅር አይቻለሁ። በእናንተ ውስጥ የክርስቲያኖችን ህብረት አይቻለሁ። በእናንተ ውስጥ ለቤተክርስቲያን ዘብ መሆንን ተመልክቻለሁ። እንደ አጠቃላይ ዛሬ ከእናንተ በጣም ብዙ ትምህርት ተምረናል። በጣም ብዙ ትምህርት እኔ በግሌ ከእናንተ በጣም በርካታ ትምህርት ተምሬያለሁ። እግዚአብሔር ይባርካችሁ። በጣም የምትገርሙ ሰዎች ናቸው። ምንም አይነት ማንነት ሊኖረን ይችላል እና ግን ልክ ቤተክርስቲያን ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር የወንድሞቻችሁ ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር ሁሌ ነው የሚያስገርም። ያ ማለት ውስጣችሁ እኛ እዚህ ሚዲያ ላይ ቃሉን አውቀን እናወራለን ከምንለው ይብለጥ ማለት ነው። በእናንተ ውስጥ ያለ የቤተክርስቲያን ፍቅር እጅግ በጣም ብዙ እጅግ በጣም ብዙ። እኔ አስታውሳለሁ እኔና ፈለገ ጌም በምንጫወት ሰዓት ላይ ከነናሁም ከነራቼ ጋር ስንጫወት እና ምን ያህል ለእኛ አክብሮት እንዳላቸው እነ ፍራይዴስ የሚባሉት ልጆች ልክ መዝሙር ስንቀጣቸው በቃ ያላቸው ነገር ያላቸው አክብሮት ምናምን ስንመለከት እኛ ቤት ውስጥ ካለን ሰዎች ይልቅ ማለት ነው ብዙ ጊዜ ቤት ውስጥ አይመላለሱ የምንላቸው ሰዎች በጣም ፈርሃ እግዚአብሔር አላቸው። እኔ የሚገርመኝ ነገር እሱ ነው። በጣም ፈርሃ እግዚአብሔር አላቸው። ስለኔና ስለፈለገ ለመናገር እውነቱን ለመናገር ይሄ አጭር ሰዓት አይበቃም። ግን ደግሞ በዚህ ዓመት ወደ እኛን የተቀላቀለን ደግሞ እጅግ በጣም የዋህ ወንድም አለን ተመስገን የሚባል ታውቁታላችሁ። እጅግ በጣም ደግ እኔ ብቻ ሳልሆን እሱ አብሮ ስንጨነቅበት የነበረበት ጉዳይ ነው። በእርግጥ ከዛ ፊት እኔና ፈለገ የምንተዋወቅበት መንገድ ራሱ በጣም የሚገርም መንገድ ነው። እኔ አውቄው አይደለም፣ ግን በችግሬ ሰዓት እሱ አለ ከኔ ጋር። በሱ ችግር ሰዓት ላይ እንዳጋጣሚ ሆኖ አለውኝና ብዙ ነገሮችን ተመካክረን እናልፋለን። በጣም ብዙ ሰዎች በእኔና በሱ ላይቭ ላይ በሚደረጉ ጭቅጭቅ ትምህርቱን ተውትና በሚደረጉ ጭቅጭቆች እንኳን በጣም ብዙ ሰዎች እየተዝናኑ እመለከታለሁ እና እግዚአብሔር ያክብርልኝ። እውነቱን ለመናገር አንድ ሰው የሆነ ጥፋት ቢያጠፋ የሆነ ችግር ቢኖርበት እዚህ ሚዲያ ላይ ያሉ ሰዎች ጋር አይደለም መጥቶ የሚያናግረው። ቤተክርስቲያን ያለችው ቤተክርስቲያን ሄዶ ነው። የምታርም ቤተክርስቲያን ናት፣ የምትመክር ቤተክርስቲያን ናት፣ የምትገስጽ ቤተክርስቲያን ናት፣ ሁሉን ነገር የምታደርገው ቤተክርስቲያን ናት፣ ባለስልጣኗ ቤተክርስቲያን ናት እና ከቅርብ ጊዜ ወዲህ ግን እጅግ በጣም ቤተክርስቲያንን ጠል ኦርቶዶክስን ጠል ሰው በጣም በዛ። ከሚገርም ሁኔታ ከተሰራው ስራ ይልቅ የሆነች ትንሽዬ ነገር ፈልጎ ሰዎችን ለመጣል የሚደረግ እንቅስቃሴ በጣም በዛ። እኛ ራሳችንን ችለን ነበረ የምንንቀሳቀሰው፣ ማንም ጋር አንደርስም። እህቶቻችን በተለያየ አይነት ወንድሞች እህቶች ወደኛ ይመጣሉ። ከነሱ ጋር እንመካከራለን፣ እንማማራለን፣ እንመካከራለን፣ እንሄዳለን። ከዛ ውጭ ማንም የተለየ ዓላማ አጀንዳ ኖሮት አይደለም። እኔ ልንገራችሁ የዩኒቨርሲቲ ተማሪ እያለሁ በጣም አለሌ ቦዘኔ ነበር፣ እጅግ በጣም ማለት ነው። እኔ አሁን የኋላ ታሪኬን የሆነ ሰው አውጥቶ ቢያወራ አልደነቅም። እግዚአብሔር ምሮ ይቅርታ ሰጥቶ በቤቱ ካቆመኝ እኔ ለመድኃኒዓለም ካልከበድኩት ለሰው እኔ ለምን ከብዳል? መድኃኒዓለም ያንን በደሌን አይቶ ዛሬ እድል ሰጥቶ እግዚአብሔር ቃል አፌ ላይ አድርገው እንድናገር ካደረገ የእሱ ምርጫ ነው እንጂ ማንም ያን ያህል ተከታትሎ ያስተማረኝ ሰው የለም። እዚሁ ከወንድሞቼ የተማርኳትን ነገር ነው የማወራው። ለዛ ወንድሞችን ለማሸማቀቅ፣ ለማሳፈር፣ አንገት ለማስደፋት የሄዳችሁበት ርቀት በጣም የሚያሳዝን። ለሌላም ያንን ነገር ባታረጉ መልካም ነው። ቅድም ተናግሮታል ፈለገ። 1 ዓመት በላይ ይሆናል የኔና የፈለገ ህይወት ሲታመስ ማለት ነው። የምሬ እዚህ ሚዲያ ላይ ስላልወጣ ነው እንጂ የማይቆፈር ጉድጓድ የለም። በማይታወቁ በጣም ብዙ ፌክ አካውንቶች የማይመጣ ሚሴጅ የለም። የማይወራ ነገር የለም። የሰው ህይወት ውስጥ የገቡ መፈትፈት በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚዘገን ነው።